أعوذ بالله من الشيطان الرجيم ما عندكم ينفض وما عند الله باق سبحان الله الله من إلى المسلاة وندمنا هتوشي ما عندكم أن أنت زندي اللوكو كجنزب بكل ينفض يالكال يتأفال وما عند الله نجرجنا الله جاري اللو باق زوتارينو اهتي هوي يبالش بالريال قال إيمان تسنكي وندمي هوي ገንዘብ አላት አባቷ ልጥጥ ነው አጎቷ ሀብታም ነው ብለህ የገባኸው የሁሉም ያልቃል በኪሳችን የያዝነው ያልቃል ከዚህ ሁሉ አልፎ አይደለም እኛ መንግስታት የያዙት ያልቃል በሳምንት ውስጥ በሁለት ሳምንት ውስጥ ገንዘባችን ይሄን ያህል ሾቀ ይላሉ አላህ ዘንድ ያለውስ አንደኛ እሱ ጋር የተቀመጠው ቢያወጣው አያልቅበትም ቸር ጌታ ነው ሁለተኛ የኛን ሥራ ራሱ መልካሙን ሲያስቀምጥልን ወደሱ ያስቀደምነውን ሲያስቀምጥልን ሱብሃንአላህ ጭራሽ እየፋፋ ይሄዳል እንጂ የሚያልቅ ነገር አይደለም ስለዚህ ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው ወተዘወዱ ተሰነቁ ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁሉ ያማረው መሰነቅ እኮ የአላህን መፍራት ልብስ መልበስ ነው ስለዚህ አላሁ ስብሓነሁ ወተዓላን ሁሌ ከሚፈሩት ያድርገን በሱ ውዴታ ነብሳቸውን ከሚያረኩ ሰዎች አላህ ያድርገን አብሽሩ ወንድሞቼ ገንዘብ ሲቀንስ ልንጨነቅ አይገባም ሊቀንስ ነውና የመጣው ምክንያቱም እኛ ጋር ያለው ينفض ይጠፋል وما عند الله አላህ ዘንድ ያለው ግን ለነገ የተቀመጠልን አለና ከሱ ቸርነት እንቋደስ የነገው በጣም ብዙ አያስጨንቀን ነዳጅ 500 ብር ሊገባ ነው ወይም 500% ሊጨምር ነው ምን አገባን ይመለከተናል አይመለከተንም ከፈለገ ደግሞ ታች አውርዶ በ1000% ቀንሶት አንድ ባልዲ ውሃ ከሚሸጥበት በታች ላይ ያደርገው ይችላል ማን አልሙደብር ሁሉን አገለባባጭ ስለዚህ ወንድሞቼ እህቶቼ ትላንት በሰራነው ወንጀል እንጸጸት ዛሬም በመልካም እንዲያውለን እሱ በሚወደው መንገድ እንዲያውለን እንለምነው የነገውን ለሱን ተወው ቸር ውድ ፕላነር ሁሉን ነገር ማስተናበር የሚችል ሁሉን ነገር ደግሞ ሲያስተናብር ባማረ መልክ ጥበብ በተሞላበት መልክ ለሚሰራው ጌታ ለአዛኙ ከናት በላይ ለሚያዝነው የነገን ጉዳይ እንስጠው ሚስቶች ሆይ በባሎቻችሁ ብር ላይ አትደገፉ የባሎቻችሁ ብርም ባሎቻችሁም ይሞታሉ ወንድ ሆይ አላህ ወንድ ያድርግህ ብር ያላት ሴት ብለህ ባይከለከልም በቃ እሷ ትደግፈኛለች እሷ ታነሳኛለህ ብለህ እሷ ላይ ደገፍክ ያልክ ብሮ ያለቀ ጊዜ ምን ሊውጥህ ነው ሁላችሁም ደሃዎች ናችሁ ብሎናል አላህ ከኔ ፈላጊዎች ናችሁ ብሏል ከሱ ብቻና ብቻ እንፈልግ መንግስታትም ተራ ሰዎችም ሁላችንም ከአላህ ፈላጊዎች ነን አላሁ ስብሓነሁ ወተዓላ ከሱ ብቻ ከሚከጅሉት ያለፈው ወንጀላቸውን ከማራቸው የዛሬ ሕይወታቸውን ካሳመረላቸው የነገውን መልካም ከወሰነላቸው ከመጥፎ ከከለከላቸው አላህ ያድርገን ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ ኢድ ሙባረክ በድጋሚ